በሰላም መኖር የሚችለው ይሄ ኦሮሚያ ተብሎ የተመሰረተው ካርታ አፈራርሰን ስንወጣ ብቻ ነው። ለዚህ ቆርጠ መነሳት አለበት። እያንዳንዱ አማራ ሽንጥን ገትረመ እኛ በግድኑና ኦሮሞ ነኝ ብሎ ክሌም የሚያደርገው በግድ መጥቶ ኢትዮጵያ ይበል አይደለም ጥያቄያችን በብሔር ዋዴቨር በሚሉት ይከለል ከተባለ ሸዋን ለቀው መውጣት አለባቸው፣ ወለጋን ለቀው መውጣት አለባቸው። ከዛ በኋላ ነው በብሔር ምንካለለው። ይሄ ለእያንዳንዳችሁ አቋም መሆን አለበት። አማራ ነኝ የምትል ኦኬ፣ የብሔር ፖለቲካ ተፈለገ፣ አዎ ሸዋ ከጥንት ጀምሮ አያቶቻችን የደሙላት ያስተዳደሯት የኖሩባት አንድም ቀን በሌላ ብሔር ተመርታ ማታቅ ሸዋን ለቀህ ውጣ ማለት አለባችሁ ኦሮሞ። የሚቀጥለው ደግሞ ወለጋ የኦሮሞ አይደለም። ምንም አይነት የፈለገ ተውት። ሌላውን እማወራው የዛሬ 500 ዓመት የነበረው ነው። ከዛ በፊት የማን እንደሆነ ሁላችንም እናውቃለን። አቋም ልትይዝ የሚገባ አማራ ነኝ የምትል አቋምህ የሚሆነው ምንድነው? የዘር ክልል ከፈረሰ እሰየው፣ አንድ ሆነን መቀጠል እንችላለን። የዘር ክልል መቀጠል አለበት ሲባል የአማራ ልጅ አቋሙ ወለጋ የአማራ የዳሞት የጋፋት ምድር ስለሆነች ወለጋን ለቀህ ትወጣለህ ትለዋለህ ኦሮሞን። ይሄ አቋምህ ነው። ሸዋን ለቀህ ትወጣለህ ትለዋለህ፣ አቋምህ ነው። ሌላው ከዛ በኋላ ደቡብ ነኝ ካለ በደቡብነቱ ኦሮሞ መታገል ይችላል፣ እናግዘዋለን። ግን የብሔር ካርታ ይሰራ ከተባለ ሸዋ የአማራ ርስት፣ ወለጋ የአማራ ርስት አይደለም። ይግባን ፖለቲካቸው፣ አካሄዳቸው ወዴት እንደሆነ ካወቅ ነው ጠላትን መመከት ይቻላልና በደንብ ማሰብ አለብን። ማስተዋል፣ ማሰብ፣ ነገሩን በትክክል ካወቅ ነው እመኑኝ አይሳካላቸውም፣ እናቆማቸዋለን። ግን በየዋህነት አሳልፈን ማንነታችንን ለባርነት መስጠት ወይ ደግሞ እንደፈለጉ እነሱ እንዲያደርጉ ቦታ መልቀቅ ጥሩ አይደለም። የዋህነት አንድ ነገር ነው። እውነታን ደግሞ ተጋፍጦ ተጽዕኖ ፈጥሮ የውሸት እና የሐሰት ትርክትን ሰባብረን አገራችንን ለሁላችንም የምትሆን ማድረግ የምንችለው አማራ በአማራነቱ ሲቆም ብቻና አንድ ነገር ሲሆን ብቻ ነው። እነዚህ ከነ አብይ አህመድ ጀምሮ ከነሱ እድሜዎች ጀምሮ እስከ ሽማግሌዎቹም ወይ ደግሞ በአሁን ሰዓት ከሚወለደው ኦሮሞ ነገ የሚወለደው ኦሮሞ ሳይቀር ኦሬዲ ነገ የሚወለደው ኦሮሞ አባቱ በዚህ የተጠመቀ ስለሆነ እሱን ነው የሚያስተምረው። ስለዚህ ከዛ ጀምረን ነው ማሰብ ያለብን። ይህ አማራን እና ኢትዮጵያን ለማጥፋት የመጣን ኃይል ማቆም የምትችለው አንድና አንድ አቋም ሲኖር ብቻ ነው። ኦሮሚያ የሚል ካርታ ሲሰረዝ ብቻ ነው። ይሄንን አስረግጠ መናገር አለብን። ከዚህ በፊት የነገርኳችሁ ማሰብ አለባችሁ። ኢትዮጵያ ሰላም የምትሆነው አማራ በሰላም መኖር የሚችለው ይሄ ኦሮሚያ ተብሎ የተመሰረተው ካርታ አፈራርሰን ስንወጣ ብቻ ነው። ለዚህ ቆርጠ መነሳት አለበት። እያንዳንዱ አማራ ሽንጥን ገትረመ እኛ በግድኑና ኦሮሞ ነኝ ብሎ ክሌም የሚያደርገው በግድ መጥቶ ኢትዮጵያ ይበል አይደለም ጥያቄያችን በብሔር ዋዴቨር በሚሉት ይከለል ከተባለ ሸዋን ለቀው መውጣት አለባቸው፣ ወለጋን ለቀው መውጣት አለባቸው። ከዛ በኋላ ነው በብሔር ምንካለለው። ይሄ ለእያንዳንዳችሁ አቋም መሆን አለበት። አማራ ነኝ የምትል ኦኬ፣ የብሔር ፖለቲካ ተፈለገ፣ አዎ ሸዋ ከጥንት ጀምሮ አያቶቻችን የደሙላት ያስተዳደሯት የኖሩባት አንድም ቀን በሌላ ብሔር ተመርታ ማታቅ ሸዋን
ለቀህ ውጣ ማለት አለባችሁ ኦሮሞ። የሚቀጥለው ደግሞ ወለጋ የኦሮሞ አይደለም። ምንም አይነት የፈለገ ተውት። ሌላውን እማወራው የዛሬ 500 ዓመት የነበረው ነው። ከዛ በፊት የማን እንደሆነ ሁላችንም እናውቃለን። አቋም ልትይዝ የሚገባ አማራ ነኝ የምትል አቋምህ የሚሆነው ምንድነው? የዘር ክልል ከፈረሰ እሰየው አንድ ሆነን መቀጠል እንችላለን። የዘር ክልል መቀጠል አለበት ሲባል የአማራ ልጅ አቋሙ ወለጋ የአማራ የዳሞት የጋፋት ምድር ስለሆነች ወለጋን ለቀህ ትወጣለህ ትለዋለህ ኦሮሞን። ይሄ አቋምህ ነው። ሸዋን ለቀህ ትወጣለህ ትለዋለህ። አቋምህ ነው። ሌላው ከዛ በኋላ ደቡብ ነኝ ካለ በደቡብነቱ ኦሮሞ መታገል ይችላል፣ እናግዘዋለን። ግን የብሔር ካርታ ይሰራ ከተባለ ሸዋ የአማራ ርስት፣ ወለጋ የአማራ ርስት ብለህ አቋም መያዝ አለብህ። ይሄን ሳትይዝ አታሸንፍም ጠላትህ። አሁን እዛ እንደተለመደው ዘፈን እንደተለመደው መልእክት አይደለም የምናስተላልፍ። ሶስት ነገሮችን እናስባለን። አንደኛው ገና ያልገባው አለ። አሁን አማራም የጥላትን አስከፊነት እና የጥላትን ገመና በደንብ አድርጎ ማሳየት መቻል አለበት ኪነቱ። ስለዚህ ጥላቻ ማዳበር አለበት የራሳችን ህዝብ ራሱ። እነሱ በሚጠሉን በ50% እንኳን ምንጠላቸው አይመስለኝም። እነሱ በሚጠሉን ልክ ብንጠላቸው በጣም ጥሩ ነው። እሱን ካልቻለን 50% እንኳን የሚጠላ ጥላቻ ወደ ውስጥ መግባት አለበት። አንድን ጦርነት ድል ከሚያደርጉት ነገሮች አንዱ ጥላቻ ነው። በጥላት ላይ ጥላቻ መፍጠር መቻል አለበት እና በደንብ የሚንገበገብ አሁን እዚህ ስታነሱት እንደነበረ ህዝቡ ወደዛ መምጣት አለበት። ጥላቻ፣ ምሬት፣ ሰቆቃ፣ ልቅሶ ደግሞ መሆን የለበትም። ወኔ ከዛ ተነስቶ ይሄንን ሰይጣን ማጥፋት አለብኝ የሚል ወኔ ተነሳሽነት ማዳበር መቻል አለበት። ሁለተኛው ፖይንት ይሄ። ሶስተኛው ወኔውን በምንድን ነው የሚገልጸው? ወይ ገንዘብ በማውጣት ነው ወይ ሰራዊት በመሆን ግንባር ላይ በመጋፈጥ። ስለዚህ ማሰለፍ፣ በማንኛውም ደረጃ የሚሰለፍ ማህበረሰብ መፍጠር መቻል አለው። ከዛ የተሰለፈውን ደግሞ ለዓላማው ቁርጠኛ እንደሆነ ሸብረክ እንዳይ ምሽጉን የደረማመው የጎጃም ልጅ እስኪ ያሳየልኝ ይህንን የወራሪ የጋሎችን ታሪካቸውን መመለስ አለብን። ጋላነት ለመሪነት አይመረጥም ነግራለሁ። ጋላ የከብት ጭራ ይዞ መሄድ ነው ያለበት። ጋሎች እርጥብ ሳር ይወዳሉ። ጋሎች ሆዳቸውን ይወዳሉ። ኦነጋውያን ሆዳችሁን ትወዳላችሁ። ያማል በቃ ብሏችሁ የግመል ፈርስ ትጠጣላችሁ። ሸር አድርግ የአማራ ልጅ። ውድ አማሮች በቤተሰቦቻችሁ ወደየቤተሰቦቻችሁ ደውሉ። ማንኛውም የሃይስኩል ተማሪ ነፍጥ እንዲታጠቅ መሳሪያ ከሌለው በየአካባቢ ያለን ምሽግ እየሰበረ የመሳሪያን አምድ ያለበትን እየሰበራችሁ ታጠቁ። ጥሪያችን ነው። ማንም ምንም አያደርገንም። ባዕድን የቆለፈውን መሳሪያ ስበረው። በግድም ይግባቸው ብቻ ይሄን የጎጥ ነገር የፌደራል ይሄ የብሔር ነገር የቀበሌ ነገር የትንሽነት ነገር በተለይ የኦሮሚያ ብልጽግና መተው የማይችል ከሆነ በጣም ትልቅ ዕዳ ይጠብቀናል ነው። እንደኔ ማታ 2 ሰዓት ዜና ላይ ክልሉ ፈርሶ ቢሰሙ ትንሽ መልስ ደስ ይለኛል። ጠቅላይ ሚኒስትር አብይ እኔን አይነት አካሄድ ስለማይዱ ነው እንጂ 10 ፕሬዚደንት አርጋ 10 ክልል አርጋው ጧት ሲነቃሽ መልስ ስርዓት ቢሆን ጥሩ ነው። እንደዛ አይነት ራዲካል የሆነ እርምጃ ነው መወሰድ ያለበት። ኦፍ ኮርስ ይሄን ያደረጉት for various reasons። ግን ያንን አይነት ራዲካል ስቴፕ ማን ሄድ ከሆነ አሁን በአካባቢውም ያለብንን ችግር ይሄን ኦሮሚያን የሚያክል